እሺ የእግዚአብሔር ድምጽ ምን ይመስላል? እግዚአብሔርን ድምጽና የራሳችንን ድምጽ እንዴት አድርገን ነው የምንለየው? እግዚአብሔር ድምጽና የእግዚአብሔር ድምጽ ያልሆነውን እንዴት አድርገን ነው የምንለየው የሚለውን ከኔ ጋር አብረን ዛሬ እናወራለን ማለት ነው። ይሄ ሁላ ጥያቄ አይምሯችሁ ላይ የሚፈጠር ከሆነ ይህንን ቪዲዮ ዝም ብላችሁ አይደለም፣ እግዚአብሔር በእናንተ ያሰቡ ነገር ስላለ እንዳትደነጋገሩበት ስለሚፈልግ ስለሆነ እስከ መጨረሻው ድረስ ይህንን መከታተል አትርሱ። እንደዚህ አይነት ቪዲዮዎች ማየት የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ፣ የደውሏን ምልክት ተጫኑ፣ ላይክ አድርጉ፣ ሼር አድርጉ ምናምን ነገር ብቻ ግን የሚደረገውን ለእናንተ አልነግራችሁም። እና ወደ ጉዳያችን ስንገባ መጀመሪያ ልነግራችሁ የሚፈልገው ነገር ምንድን ነው መሰላችሁ? እግዚአብሔር እንድታውቁት የሚፈልገው ነገር ይላችሁ የእግዚአብሔር ድምጽ ያልሆነውን ወይም ደግሞ የእግዚአብሔር ድምጽ በህይወታችሁ የማያደርገውን ነገር ልንገራችሁ። የመጀመሪያው ምንድን ነው መሰላችሁ? አያጨናንቃችሁም፣ አያሳፍራችሁም፣ አያጣድፋችሁም፣ አያሰጋችሁም፣ አያስደነግጣችሁም፣ አያደነባብራችሁም። የምትሰሙት ድምጽ ወይም ደግሞ በሀሳባችሁ ውስጥ ያለው ድምጽ የሚያደነባብራችሁ የሚያጨናንቃችሁ ከሆነ ያ የእግዚአብሔር ድምጽ አይደለም። ይልቁንም የእግዚአብሔር ድምጽ ያጸናችኋል፣ ይመክራችኋል፣ ይመራችኋል፣ ይረዳችኋል፣ ያበረታታችኋል፣ ያረጋጋችኋል፣ ያጸናችኋል፣ በተጨማሪ ደግሞ ያሳምናችኋል። ብዙዎቻችን እዚህ ጋር ነው የምንለየው። የሆነ ድምጽ እንሰማለን፣ የሆነ ነገር ሀሳባችን እንዳሉ በሆኑ የተለያዩ ቮይሶች ተጨናንቋል እና ያንን ቮይስ ደግሞ የምንለየው በእንደዚህ ነው። የምታየው ራእይ የሚያጨናንቅ ከሆነ የሚያጣድፍ ከሆነ የእግዚአብሔር ድምጽ አይደለም። ግልጽ ነው። የምታየው ህልም የሚያስጨንቅ ከሆነ የሚያባንንህ ከሆነ የሚያጣድፍህ ከሆነ ወይም ደግሞ የሚያስፈራራህ ከሆነ የእግዚአብሔር ድምጽ አይደለም። የእግዚአብሔርን ድምጽ ደግሞ ለመስማት ምን እናድርግ? ምን ታደርጋላችሁ መሰላችሁ? የመጀመሪያው ቲፕ እግዚአብሔር እንዲመራችሁ ጠይቁ። እግዚአብሔር ደግሞ የሚናገር አምላክ ነው። እንዴት ጠይቄው እንዴት ይመልስልኛል የምትሉ ከሆነ እግዚአብሔር ድምጹን በጣም በብዙ ነገሮች ይናገራል። በቃል ይናገራል፣ በህልም ይናገራል፣ በራእይ ይናገራል፣ በሰዎች ይናገራል። እግዚአብሔር ይመልሳል፣ በጣም ይመልስላችኋል። እና ስለዚህ መጀመሪያ ከጸለያችሁ በኋላ እግዚአብሔር ሆይ ስለ ቤቴ ምን ትላለህ? ስለ ቤተሰቤ ምን ትላለህ? አዲስ ቤት ለመግዛት አዲስ ቢዝነስ ለመጀመር እግዚአብሔር ሆይ ትምህርቴን፣ እግዚአብሔር ሆይ ምናምን ብቻ ብዙ ነገሮች ብለን ግን እግዚአብሔርን ማናዳምጥ ከሆነ ያ ሁላ ነገር ፌል ያደርጋል። ሁለተኛው ነገር ደግሞ እግዚአብሔርን አዳምጡት። እግዚአብሔር ይናገራል። እግዚአብሔር የሚናገር አምላክ ነው። ሕያው የሆነ አምላክ ነው እኛ የምናመልከው። ስለዚህ በድን አይደለም፣ ኦር ድንጋይ አይደለም፣ ኦር የሆነ ነገር አይደለም። እግዚአብሔር ሕያው ነው። እግዚአብሔር ይናገራል። ስለዚህ እግዚአብሔርን ደግሞ ቅድም እንደነገርኳችሁ በቃሉ ሊናገራችሁ ይችላል፣ በሰዎች ሊናገራችሁ ይችላል፣ በነቢያት ሊናገራችሁ ይችላል። ባይዘዌይ በእብድም የሚናገር አምላክ ነው። እግዚአብሔርን አዳምጡት። እግዚአብሔር መደመጥ ያለበት የሚመራችሁ ወይ ደግሞ እንዲያረጋጋችሁ ኦር ደግሞ እንዲያበረታታችሁ እንዲያጸናችሁ ከፈለጋችሁ እግዚአብሔርን አዳምጡት። እግዚአብሔር ምን ይላል በህይወቴ? እግዚአብሔር ምን ይላል በትዳሬ? እግዚአብሔር ምን ይላል በቢዝነሴ፣ በሀሳቤ ምን ይላል ብላችሁ ጠይቁ። ጂፒኤስ የሚባል ነገር ካወቃችሁ ይህ ጂፒኤስ መድረስ የምትፈልጉበትን ቦታ ከነገራችሁት በኋላ ጂፒኤሱ ወደዛ ቦታ እንዴት እንደምትደርሱ ይጠቁማችኋል፣ ያሳያችኋል። አንድ ነገር ልንገራችሁ፣ እግዚአብሔር ለጠይቃችሁት ጥያቄ ሌላችሁ የሚችለው ነገር በጠይቃችሁት ነገር እሺ ወይ አይሆንም ወይም ደግሞ ጊዜውን ጠብቁ ነው። ሶስተኛው ነገር ደግሞ ከራሳችን የሆነን ሀሳብ እንዳለ ማስወገድ አለብን። ለምሳሌ አንቺ ብቁ አይደለሽም ወይ ብቁ አይደለህም፣ ሁኔታዎች እንደዚህ አይፈቅዱም፣ አትችይም፣ አታደርጊም፣ ማን አለህ፣ ዘመድ የለህም፣ የሚያነሳህ የለም፣ የሚደግፍህ የለም፣ እግዚአብሔር አለ። ይህ ከሲኦል የሚላክ ከሰይጣን የሆነ ድምጽ። ያንን ድምጽ እግዚአብሔርን ስታዳምጡት የተነገራችሁን ድምጽ የሚቃወም የራሳችሁ የሆነ በሀሳባችሁ የሚጎነትላችሁ የሚይዛችሁ እንዳታደርጉት የሚያደርጋችሁ ነገር እንዳለ ፍሮም ሰይጣን
ከሰይጣን። ስለዚህ በጌታ በኢየሱስ ክርስቶስ ስም ይሄንን ቪዲዮ የሚያየው ማንኛውም ሰው በጌታ በኢየሱስ ክርስቶስ ስም ወደ ኋላ ከሚያስይዘው ከራሱ ሀሳብ ከሰይጣን ከሆነ ከጨለማው ከሆነ እያንዳንዱ ሀሳብ በጌታ በኢየሱስ ክርስቶስ ስም ነጻ ይውጣ። በጌታ በኢየሱስ ክርስቶስ ስም እግዚአብሔርን ድምጽ መስማት ይቻላል። ራሳችሁ መንገድ ወይም ደግሞ ከእግዚአብሔር ድምጽ ያልሆነ መንገድ ውስጥ ከገባችሁ እነዚህ ነገሮች አድርጋችሁ መውጣት ትችላላችሁ። የመጀመሪያው ነገር ምንድነው? ተናዘዙ። ለእግዚአብሔር ተናዘዙ። መናዘዝ ማለት ከእግዚአብሔር ጋር ግልጽ መነጋገር ማለት ነው። ለእግዚአብሔር ግልጽ ተነጋገሩ። በጣም ብዙ ነገሮች አሉ በአለም ስንኖር እኔ ልረዳችሁ እኔ ላውቅላችሁ የማልችላቸው አሁን ልጠቅሳቸው የማልችላቸው ግን እግዚአብሔር የሚያውቀው በጣም ብዙ ነገሮች አሉ እና ያንን ነገር ለእግዚአብሔር በግልጽ ተናገሩት። ሁለተኛው ነገር ደግሞ የእግዚአብሔርን እውነት ፈልጉት። ይኸውላችሁ እግዚአብሔር እውነት የሚገኘው በቃሉ በቃሉ ውስጥ እግዚአብሔርን ድምጽ ፈልጉት። የእግዚአብሔርን ነገር ፈልጉት። ሌላኛው ነገር ደግሞ ንስሐ ግቡ። ንስሐ ግቡ ማለት መመለስ ነው፣ ከዛ ነገር መውጣት። ንስሐ ደግሞ ድርጊት ነው፣ ወሬ አይደለም። ንስሐና መናዘዝ ይለያያል። አብዛኛው ሰው ለንስሐ አባቱ ወይ ደግሞ ለጓደኞቹ ለሚያማክረው ሰው ምናምን ነገር ያደረገውን ኃጢአት ሁሉ ይናዘዛል። መናዘዝ ኃጢአታችሁ መናገር እና ንስሐ መግባት የተለያየ ነገር ነው። አራተኛው ቲፕ ደግሞ ምን መሰላችሁ? ከእግዚአብሔር ቃል ጋር ተጣበቁ። የምር ከእግዚአብሔር ጋር ተጣበቁ። የእግዚአብሔርን ቃል የምታውቁት ከሆነ የእግዚአብሔርን ትእዛዝ ለመጣስ ወይ ደግሞ የእግዚአብሔርን ድምጽ ላለመስማት አትችሉ። ምክንያቱም ቃሉ ስለሚገድባችሁ፣ ቃሉ ስለሚመራችሁ፣ ቃሉ በእያንዳንዱ ነገር ላይ ቢዝነስ ላይም ብትሆኑ ትዳራችሁ ላይም የእግዚአብሔር ቃል የማይነካበት ማንኛውም ፓርቲ የለም። መጽሐፍ ቅዱስ የተጻፈው ለክርስቲያን የሚያስፈልገውን በሙሉ ነው። በቃ ከላስ ዳትስ ፔሪድ። አምስተኛው ነገር ደግሞ እግዚአብሔርን ታዘዙት። እግዚአብሔርን ድምጽ ሰምታችሁ ማትታዘዙ ከሆነ it doesn't matter። ማንኛውም ነገር እስካሁን ያደረጋችሁት ነገር ማተር አያደርግም። ሁኔታውን አይደለም ማየት ያለባችሁ፣ በእምነት እግዚአብሔርን መታዘዝ ነው ያለባችሁ። በጣም እግዚአብሔርን የሚያስደስት እግዚአብሔርን የሚያረካው ነገር በእምነት መታዘዝ ይባላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ጭራሽ አይቻልም። የእግዚአብሔርን ትእዛዝ እንዴት እንወቅ? ምሳሌ 3:5-6 ድረስ እንደዚህ ይላል። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህም ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ይላል። ያ ማለት የመጀመሪያ ነገር በእግዚአብሔር ታመን። እግዚአብሔር እንደሚያደርግ አትጠራጠሩ። ሁኔታዎች አይገድባችሁ። ማዕበሉን ወጀቡን አይታችሁ መስመጥ እንዳትጀምሩ። መረባችሁን ጣሉት። በቃ እንጀራችሁን በህዋ ላይ ጣሉት። በቃ መረባችሁን ጣሉት። በእግዚአብሔር ታመኑ። እግዚአብሔር ሰው አይደለም። እግዚአብሔር አምላክ ነው፣ ያደርጋል። ለቃሉ ታማኝ ነው። እግዚአብሔር ቃሉን ይረሳ ዘንድ ሰው አይደለም። እግዚአብሔርን ታመኑት። እግዚአብሔር ሁሌም ከኛ ጋር ነው ያለው። እግዚአብሔር ለእያንዳንዳችን መንገድ አለው። ሁለተኛው ነገር ደግሞ በራሳችሁ ማስተዋል አትደገፉ። በራሳችሁ እውቀት አትደገፉ። የሆነ ሳይንስ እንደዚህ ብለዋል ወይም ደግሞ ሁኔታዎች እንደዚህ ብለዋል፣ ሁኔታዎች እንደዚህ አውጀዋል። እግዚአብሔር ካለ አለ ነው። እግዚአብሔር ከተናገረ ተናገረ ነው። እግዚአብሔር የሚሰራው እኛ ባለን እውቀት አይደለም። እግዚአብሔር የኛን እውቀት የኛን ማስተዋል አልፎ ነው የሚሰራው። ሶስተኛው ነገር ደግሞ እግዚአብሔርን እወቁ። የእግዚአብሔርን ድምጽ እወቁ። የእግዚአብሔርን ትእዛዝ እወቁ። እግዚአብሔርን ማወቅ ያስፈልገናል። አይኖ አውቀን እንደማንጨርሰው እግዚአብሔር በእኛ በዚች በደቀቀች አይምሮ አውቀነው የምንጨርሰው አምላክ አይደለም። ነገር ግን ስለሚሰጠን መንገድ፣ ስላሰበልን ሀሳብ፣ በእኛ ላይ ሊሰራ ስላሰበው ነገር እንወቅ እና ጋይስ እስካሁን ድረስ ከቆያችሁ ይህ ቪዲዮ ተመችታችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።
ከእንደገና ደግሞ እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ እንደዚህ አይነት ቪዲዮዎች ለብዙዎች እንዲደርስ አድርጉ። ኤኒዌይስ በቃ ማድረግ ያለባችሁን ታውቃላችሁ እና ወዳችኋለሁ። አመሰግናለሁ እስካሁን ድረስ ስላዳመጣችሁኝ እና ባይ